ሰላም ሰላም፣ ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች ያላችሁበት ሰላማችሁ ብዙ ትርፍ ይበል ማለት ነው። እንግዲህ አዳዲሶችም ባሮች እያበረታታችሁ ማለት ነው። አዳዲሶች ደግሞ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው። እንዴት ናችሁ? ደህና ናችሁ አላችሁልኝ? ከኔ ጋር ማለት ነው። እንደተለመደው እንግዲህ ዛሬ መጥቼላችኋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ምን እንደሆነ አብረን የምናይ ይሆናል። በመጀመሪያ አዳዲሶች ላይክ፣ ሰብስክራይብ እያደረጋችሁ ዓለም ዩቲዩብ ቻናል ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። እስከ መጨረሻው ቪዲዮውን በማየት አስተያየታችሁንና ኮሜንት አስቀምጡ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁኝ። ላይክ ሰብስክራይብ ስለምታደርግ ማለት ነው ከልብ አድርጌ አመሰግናለሁ። ዛሬ የማሳያችሁ ይዤላችሁ የመጣሁት የበኮራ አሰራር ነው። በኮራ እንዴት እንደምንሰራ አሳያችኋለሁ ማለት ነው። አዳዲሶች ላይክ ሰብስክራይብ እያደረጋችሁ ይጠቅማችኋል እስከ መጨረሻው በማየት ማለት ነው። የምትፈልጉትም ነገር ካለ አስተያየት ካለ አስቀምጡልኝ። እና ዛሬ ይዤላችሁ የመጣሁት ለበኮራ የሚያስፈልጉን ማለት ነው። በመጀመሪያ አጣጥቤና አስተካክዬ ነው የመጣሁት ማለት ነው። እንግዲህ አጥቤዋለሁ ማለት ነው ውዶችዬ። ይሄ በጣጥስ ነው ወይም ደግሞ ድንች ነው ማለት ነው። ይሄ ደግሞ ካሮት ነው። ካሮት ነው በእኛ ማለት ነው። በአረበኛ እንግዲህ ያው ጄዘር ነው የሚለው ለጀማሪዎችም ይሆናል ብዬ ነው ውዶችዬ ማለት ነው። ይሄ ደግሞ ነጭ ሽንኩርት ነው ማለት ነው። በሀገራችን ነጭ ሽንኩርት ነው። በዚህም ደግሞ በሰል ነው፣ በሰል አብየት ይሉታል ማለት ነው። ይህም እንደዛው። ይሄ ከሌላችሁ ኖርማሉ ይሄንን በሰል መጠቀም ትችላላችሁ። ይሄንኛው በሰል ማለት ነው እላችኋለሁኝ። ይሄ ደግሞ ፍልፍል ሀር ናት፣ ቃሪያ ትንሿ ቃሪያ ናት ማለት ነው። ይሄ ኩስብራ ነው ውዶችዬ። ኩስብራና በግዶኔስ እና ናዕና ፍልፍል ባሪጥ ማለት ነው። ፍልፍል ባሪጥ ነው ይሄ ማለት ነው። ትልቁ ቃሪያ ነው፣ አያቃጥልም። ይሄ ደግሞ መልፉፍ ነው፣ መልፉፍ ነው ማለት ነው ውዶችዬ። በእኛ ሀገር መልፉፍ መልፉፍ ነው አይደል? መልፉፍማ አይደል? በዚህ እንግዲህ አረበኛ መልፉፍ ነው የሚባለው ማለት ነው። በእኛ ደግሞ ጥቅል ጎመን ነው። ጥቅል ጎመን ነው በእኛ ማለት ነው። እና ይሄ ነው ግብአታችን ማለት ነው። እንግዲህ ሌላ የሚያስፈልገን ቅመሞችን በኋላ አሳያችኋለሁ። ምክንያቱም አሁን ላይ ይሄንን ላስተካከልና ላስቀምጥ ብዬ ነው ውዶቼ፣ ለስራ እንዲቀልል ብዬ ነው። በኋላም ግብአቶቹን አብረን እናያለን፣ አሳያችኋለሁ መጨረሻውን። እናንተ የሚጠበቅባችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አበረታቱኝ፣ ወዳችኋለሁ። የባቄላ ዱቄት ነው የምንጨምርበት እና ትንሽዬ ካሞን ማለት ነው፣ በርበሬ፣ የተፈጨው በርበሬ ማለት ነው። እሱን ካሞን፣ ጨው እና ኮርኮም እንጨምርበታል ማለት ነው። እሱን ጨምረን ነው እንትን የምንለው። ይሄንን እንፈቃፍቀዋለን ማለት ነው። በመፈቅፈቂያ ስፈቀፍቅ አሳያችኋለሁ፣ ይፈቃፍቀዋለሁ ማለት ነው። እና ይሄንን ያለውን ነገር አብረን እናያል ማለት ነው። እሺ ግብአታችን እንግዲህ ማለት ነው። ይሄ የባቄላ ዱቄት ነው። ይሄ ደግሞ ቤኪንግ ፓውደር ነው። ጨው፣ እርድ፣ በርበሬ፣ ካሞን፣ ትንሽዬ ብዙር ይሄ ነው ማለት ነው። ይሄ ደግሞ ነጭ ዱቄት ፍር ነው ማለት ነው። ጨምሩበት። ሁለት ማንኪያ ትንሽዬ ውሃ አድርገን እናሸዋል ማለት ነው። እናንተ እንቁላል መጨመር ትችላላችሁ። እኔ ግን እንቁላል አልጨመርም፣ ዝም ብዬ ነው ማለት ነው ውዶችዬ። እሺ ውዶችዬ፣ እንደዚህ አድርጌ ፈቅፍቄዋለሁ ማለት ነው። ቅድም ያሳየኋችሁ ካሮት፣ በሰል አክተር፣ በሰል አብያት ማለት ነው። በጣጥስ፣ ድንች፣ መልፉፍ፣ ጀዘር ማለት ነው። እንደዚህ አድርጌ ነው ጨምሬ ላስገባት ማለት ነው። ይሄን ይመስላል። አሁን እዚህ ላይ ቅመሞችን እጨምራለሁ ወዶቼ ማለት ነው። ያችሁት አይደል? ይሄን በመሰለ መልኩ ፈቃፍቄዋለሁ ማለት ነው። እንግዲህ በኮራ እንሰራለን ማለት ነው ውዶችዬ። የዚህ አባያ የሚሆን የበኮራ አባያ የሚሆን እዚህ ቲማቲም አዘጋጅቻለሁ። እንደምታዩት ደግሞ ይሄ ማለት ነው ኩስብራ፣ ናዕናና ሎሚ፣ ትንሿ ቃሪያ፣ ይህንን አንድ ላይ ፈጨዋለሁ ማለት ነው።
በኮራውን ተጠበስን በኋላ ማባያ ነው ማለት ነው እላችኋለሁ ወዶችዬ። ሱስ ማለት ነው። ሱስ እሰራለሁ እንደዚህ አድርጌ አብረን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። አሁን ይሄን መኪና ውስጥ ጨምረዋለሁ ማለት ነው። ፈጨዋለሁ። ሎሚንም እጨምራለሁ፣ ጨውም እጨምራለሁ ማለት ነው። እና ትንሽ ዘይቱን እጨምራለሁ ማለት ነው። አላበዛም፣ በትንሹ አሁን ፈጨዋለሁ። ጨው ጨምሬያለሁ። ይኸውላችሁ ይሄን በመሰለ መልኩ ፈጭቻለሁ ማለት ነው። ማባያችን ይሄንን ይመስላል። የፈጨሁት ውዶችዬ ግብአቶቹን ነግሬያችኋለሁ፣ ሁሉንም እንዴት እንደጨመርኩኝ። እናንተም እንደዛ አድርጋችሁ ስሩ ማለት ነው። ሰላም ጤና ይስጥልኝ። ሰላማችሁ ብዙ ትርፍ ይበል እያልኩ ዛሬ ከች ብዬላችኋለሁኝ። እንዴት ናችሁልኝ? ደህና ናችሁ አላችሁ? በያላችሁበት ሰላማችሁ ብዙ ትርፍ ይበል ማለት ነው። ዛሬ እንዴት ነው የመጣሁት ትላላችሁ ማለት ነው ውዶችዬ። ላሳያችሁ ወደድኩ ማለት ነው፣ ስላማረኝና ደስ ስላለኝ ማለት ነውና እንግዲህ ምን ልላችሁ ፈልጌ ነው። እኔ ዛሬ በመጀመሪያ ላይክ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እሺ ውዶችዬ ይሁትላችሁ ይህንን የመሰለ ጥቅል ጎመን ይዤላችሁ መጥቻለሁኝ። ስለዚህ በምን አይነት መልኩ እንጠቀመው የሚለውን አብረን እናያል ማለት ነው። እያንዳንዳችሁ እንግዲህ እንዴት እንደሆነ ምን ትላላችሁ እወትላችሁ። ይሄ ብቻ አይደለም ማለት ነው። ሌላም አለ ማለት ነው። አያችሁት እንዴት እንደሚያምር ማለት ነው። በዛ ላይ አተላለቁ ማለት ነው እወትላችሁ ማለት ነው። ዱባ ነው የሚያህለው ማለት ነው። ዱባ ታውቃላችሁ እንግዲህ ትልቅዬ ዱባ ነው ይሄ፣ ተመልከቱ ማለት ነው። በነገራችን ላይ ይሄ ለመልፉፍ ማለት ነው፣ ለወረጋይነብ ዋው ትላላችሁ። ወረጋይነብ በጣም ቆንጆ ነው ማለት ነው። ይመቻል ለመጠቅለል ምናምን በጣም ያማረ ወረጋ እንትን ማሺ ማለት ነው። ማሺ ቆንጆ ነው። በዛ ላይ ደግሞ ለምን ወጥ ሰርተን እናንተ እንጀራ ቻሉ፣ እንጀራ ይዛችሁ ነው እናንተ ማለት ነው። ገገር አድርጋችሁ እኔ ተየትም አምጡት። እኔ ይሄንን ሰርቼ ጠብቃችኋለሁ። ይሄን ሰርቼ ጠብቃችኋለሁ ማለት ነው። በምፈልጉት በሰላጣም ግን በድንች በካሮት አድርጌ እኔ ሰርቼ ጠብቃችኋለሁ። አልጫ ማለት ነው። ቀይም ካላችሁ ይሰራል። እንግዲህ ልላችሁ እንግዲህ እናንተ እንጀራውን ቻሉ፣ እኔ ደግሞ ጥቅል ጎመኑን ልቻልና ሰርተን እንበለው ማለት ነው። እንብለው። ሌላ ምን ታያለሽ እንዳትሉ፣ ሌላ ምን ልል እችላለሁ ማለት ነው። ይሄን የመሰለ ጎመንማ ታንበላው አንቀርም ማለት ነው። ሞትላችሁ 4 ነው ማለት ነው ውድትዬ፣ 4 ነው ማለት ነው። እና በጣም ነው ደስ የሚለው አያችሁት። ይችን ክትፍ እያረገን እየሰራን ምናምን በቃ እንበላታል ማለት ነው። ከእናንተ ጋር እንግዲህ እንዳልኳችሁ እንጀራውን እንዳትረሱት። ሽሮ ያላችሁ ሽሮ ይዛችሁ ነው። ሽሮማ አይፈልግም እንዴ? ሽሮ አልጫ ነው የምንሰራው። ሽሮ አይፈልግም። ግን ሽሮ ካለ በጎን እንትን እንሰራለን። ሽሮ ማለት ነው ፈሰሴ ሽሮ አልጫ ወይንም ደግሞ ጎመኑ አልጫ ከሆነ ግዴታ ምጥን ሽሮ መሆን አለበት። ምጥን ሽሮ ያላችሁ ምጥን ሽሮ ይዛችሁ ነው። ዲክ አድርገን ሽሮ እንሰራለን። አልጫ ጎመናችንን እንሰራለን ማለት ነው። እንደዛ አድርገን እንግዲህ ፏሸብረቅ ብለን እንበላለን ማለት ነው ውዶችዬ። ይሄን ነው አለቀ የዛሬው ቪዲዮ ማለት ነው። ይሄንን ይመስላል። ለማንኛውም ላይኳን እንዳትረሷት፣ ግጫዋት ማለት ነው። በደንብ አድርጋችሁ ገጭ እያረጋችኋት መታ አድርጓት ማለት ነው። ላይኳን እስኪ ላይክ የምትረሱ ላይክ አትስሩ። በነገራችን ላይ አትስሩ ሳይሆን አትርሱ ማለት ነው። አትርሱ ይቅርታ ማለት ነው። ያው ትንሽ ወልከፍ ነው ምናምን ወሬ ማለት ነው። በደንብ አልችልበትም በነገራችን ላይ ማለት ነው። ወልከፍን ማለት ነኝ ማለት ነው። ምክንያቱም ወሬ በደንብ አልችልም፣ ግን ያው እየቻልኩት ነው
የቻልኩበት ነው ማለት ነው። ለማንኛውም ይሄንን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ። እንዳልኳችሁ እንዳትረሱት ማለት ነው። እንዳትረሱት አብረን ይችን ማለት ነው ይዘን እንክት አድርገን ቆንጆ አልጫ በድንች ሰርተን እንበላለን። ሽሮ ያላችሁ ምጥን ሽሮ፣ እንጀራ ደግሞ ቢያንስ እኔ ጥቅል ጎመኑን ከቻልኩኝ እናንተ እንጀራ መቻል አለባችሁ ማለት ነው። እናንተ እንጀራ መቻል አለባችሁ። ምጥን ሽሮ ያላችሁ ደግሞ ቆንጆ ሽሮ ብሰራ ደስ ይለኛል። እውነቴን ነው ማለት ነው። በምጥን ሽሮ ይችን በዳር አድርገን አልጫውን አድርገን ሰላጣም ምን እችላለሁ፣ ችግር የለም ሰላጣን ይሰራለሁ ማለት ነው። እንጀራና ምጥን ሽሮ ይዛችሁ ነው እናንተ ማለት ነው። እንግዲህ እንደዚህ አድርገን ሰርተን ምናምን እንክት እናደርጋታል ማለት ነው። ይችን የመሰለ ጥቅል ጎመን እስቲዋት እንዴት ናት? ደግሞ አዲስ የተቆረጠ ነው ማለት ነው። በነገራችን ላይ በጣም ያምራል። ልጇ ነው ያመጣው፣ ልጇ ነው ማለት ነው። ልጇ ነው ይዞት የመጣው። ጤናችኋለሁኝና እንዴት እንደሚያምር እንግዲህ ያው ያልኳችሁን እንዳትረሱ ማለት ነው። እንዳትረሱ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም በሌላ ጊዜ እስከምንገናኝ በቀጣይ ቪዲዮ እስከምንገናኝ ደህና ሆኑ እያልኩ እሰናበታችኋለሁኝ እና ማለት ነው። ወዳችኋለሁ፣ አከብራችኋለሁ ማለት ነው። እንግዲህ እንደምታዩት ላይክም እንዳትረሱ። አሁን ይሄንን ተላጃ አስቀምጠዋለሁ ማለት ነው። ተላጃ ይገባል። ማሽ እየሰራን እንግዲህ እንበላል። እንዳልኳችሁ ደግሞ ይችንም ከመስራታችን ወደ ኋላ አንልም። እውነት ነው ማለት ነው። እውነቴን ነው የምላችሁ። ከመስራታችን ወደ ኋላ የምንልበት ነገር የለም። እንሰራለን እና እንግዲህ ይህን ይመስላል ማለት ነው። መስኪ እጅ አውጡ። ጥቅል ጎመን የሚወድ እጅ አውጡ። እኔ እወዳለሁ። እኛ አልወድም እንዳትሉ። ጥቅል ጎመን የማይወድ መቼም የለም። እውነት ለመናገር አይደል? ተመልከቱት እንዴት እንደሚያምር ማለት ነው። እና ይህን ይመስላል እያችኋለሁ ማለት ነው ውዶችዬ። ላይኳን እንዳትረሷት፣ ላይክ አድርጉኝ ማለት ነው። አዳዲሶች ደግሞ ተቀላቀሉ። እሺ ተቀላቀሉ። ተቀላቀሉ። ቆንጆ አርጌ ሰርቼ ነው ምግብ እንትን እምላችሁ ማለት ነው። ለዛሬው ያው ቪዲዮ እየተሰራ ነው ማለት ነው። ምክንያቱም እንጀራ ያላችሁም እንጀራ ይዛችሁ እያልኩ ነው። እንጀራ የጋገራል። ለምን አንቺ ሴት አይደለሽም እንዳጋግሪም እንዴ ማነሽ ሞናን ይዛ ምናምን እንዳትሉ ማለት ነው። አንቺ የማነሽ አንቺ አጋግሪም እንደኛን እንጀራ የምትዩ ብላችሁ ግን ማለት ነው እንዳትሉ ማለት ነው። ምክንያቱም መተባበር ያለ ነው ማለት ነው። አንዲቱ ወጡን ትሰራ አንዲቱ ማለት ነው። አይዋ አምሳ ሎሚ ለአንዲ ሰው ምንድን ነው የሚባለው? ለአንዲ ሰው ከባድ ነው። 50 ሎሚ ግን ለ50 ሰው ቀላል ነው ይባላል። እንደዛ አድርገን ሰርተን እንጋበዛል ማለት ነው። አንድ ቀን ማለት ነው መንዙማ ይሆናል። ሰምታችኋል አይደል? ይችን ደግሞ እኔ እችላለሁ እኔ በቃ አለምዬ ችግር የለም ምናምን የኔ ቆንጆ፣ አረ ደግሞ ምን ቸገረ ብለሽ ዋናው እሱን መቻልሽ እንጂ ምናምን በቃ ነው እንጂ። አዎ እኔ ዋናውን ችያችኋለሁ። እንዴ ይሄ እኮ ቀልድ ያላችሁ እንዴ? ዋናውን ችያለሁ ማለት ነው። የኔ ወዶችዬ ማለት ነው። እወዳችኋለሁኝ። በቃ ምን ልበላችሁ መሰላችሁ? ምን ልበላችሁ ብቻ ማለት ነው። አንዲቷን እንዲያረሷት ላይኳን እንዲያትረሱ ማለት ነው። ላይኳን ለምን ተረሳሳላችሁ? ላይኳን እየረሳችሁ የምትረሱ ማለት ነው። ላይኳን አርጓት እንጂ እቺ ወዲ ላይ ቆም ያለችው አውራጣቷን ማለት ነው። እቺ ወዲ ላይ ወፈር ያለችው እሷን ማለት ነው። ጠቅ አርጓት። ጠቅ እያረጋችኋት ማለት ነው። ጠቅ አርጓት። እሺ ጠቅ አርጓት ማለት ነው። ተወዲያለች ደግሞ ጠቅ ሲያረጓት ተረበለው ተወዲያለች። ቆንጆ ናት ማለት ነው። የቀረ ትቆጣለች ትላለች ማለት ነው። ታረጋችኋት ደግሞ በቃ እንትን ትሆናለች፣ ጥቁር ትሆናለች ማለት ነው። እንደዛ ስትሆን አቤት ደስ ስተዋ ማለት ነው። ደስ ይላል። ፍልክ ትላለች ማለት ነው። ያላረጋችኋት ጊዜ በቃ ምናምን ነገር ነው የምትለው ማለት ነው። እና ለማንኛውም ይሄን ይመስላል። በዚህ እንግዲህ እሰናበታችኋለሁ። ያልኳችሁን እንዳትረሱ፣ ኮሜንት አስቀምጡ። እወዳችኋለሁ። በቀጣይ እስከምንገናኝ ድረስ ደህና ሁኑ ማለት ነው።